ምን ሆንክ አንተ? እኮ ነህ ቆምኩኝ አስጠበቅሽኝ ገለመሌ ገለመሌ እያልክ የምትነጫነጨው። እሺ እኔ ፍቅር ያልሽኝን በደንብ አደርጋለሁ። ደግሞ ምግብ በደንብ በይ እሺ። እሱ የለም ብለሽ እንዳትዘናጊ ነግሬሻለሁ። እኔም በጣም ነው የምወድሽ፣ በጣም እጅግ በጣም ነው የምወድሽ። በጣም እሺ። ውድድ ነው ማድረግሽ። እደውላለሁ። በቃ ባይ። የኔ ውድ ምንድነው እንደዚህ ማስጠበቅ? ቆዩ አይደል? ትንሽ ደቂቃ ስላልሽ ነው እንጂ ካፌ ገብቼ ነበር የምጠብቅሽ። ከወደድከኝ ቆመ ብትጠብቀኝ ችግር አለው? እሱማ ችግር የለውም። ጥሩ። ምን ሆነሻል ቤዝ? ምን ሆንክ አንተ? እኮ ነህ ቆምኩኝ አስጠበቅሽኝ ገለመሌ ገለመሌ እያልክ የምትነጫነጨው። ከምርሽን ነው እንደዚህ የምታናግሪኝ? አንተስ ከምር ነው እንደዚህ የምትዋሽኝ? ምን ዋሸሁሽ? አሁን ከማን ጋር ነበር ስታወራኝ ነበር? የኔ ፍቅር እወድሻለሁ ምናምን ምናምን ስትለኝ ነበር። ከማን ጋር ነው? ቀንተሽ ነው ጠርጥረሽኝ? ምሩ ስርዓት ይዘህ መልስልኝ። ማምለጫ መንገድ አታስብ። ሰምቻለሁ። አይ የኔ ቤዝ እንደዚህ አትለኝም። ከሌላ ሴት ጋር አጠረጥረኝም። አላቅልህም። በጆሮዬ ነው የሰማሁት። እሺ ይኸው ይጠቅመኛል ከሚመጣው መዘዝ ያድነኛል፣ ከሚመጣው መዘዝ ያድነኛል። ትዳር ጥሩ ነበር ብቻውን አራግፎት ቢመጣ እንከኑን አፍሶ መልቀሙን የምገኝ ትዳር ጓደኛ ማን ይሆን ያደረገው ተረኛ? ቀንተሽ ቢሆን ደስ ይለኝ ነበር። እየተጠራጠርሽኝ ግን አብሬሽ መሆን አልችልም። ምሩ እባክህ አንዴ ስማኝ። ያወራውን ሰምቼ እንዴት ነው ማልጠራጠር? ምሩ እባክህ ሳለ ራሴ ይጠቅመኛል ከሚመጣው መዘዝ ያድነኛል፣ ከሚመጣው መዘዝ ያድነኛል። እባክህ ቅርታ። ትዳር ጥሩ ነበር ብቻውን አራግፎት ቢመጣ እንከኑን አፍሶ መልቀሙን የምገኝ ትዳር ጓደኛ ማን ይሆን ያደረገው ተረኛ? ባይሆን ወረተኛ